ሰላም እንዴት ናችሁ? መሳይ ይባላለሁ። በዩቲዩብ ስሜ ሙሳ ሪያክሽን ይባላለሁ እና አዲስ የዩቲዩብ ቻናል ከፍቻለሁ። በዚህ ዩቲዩብ ቻናል የተለያዩ ፈታ ዘና የሚያደርጉ ቪዲዮዎችን ከተለያዩ ሶሻል ሚዲያ እያመጣን እዚሁ ከእናንተ ጋር ሪያክት እናደርጋለን። ድንገት ይህ ቪዲዮ እናንተ ጋር ከመጣ ላይክ፣ ሰብስክራይብ በማድረግ ቤተሰቡን ሰፖርት አድርጉኝ። አመሰግናለሁ። ዘመቻ ቁጥር 2 ከዚህ በላይ መዋጋት እንችል አይመስለኝ። 2 ቀረን እኮ። እኔ ቀድሜ ይሰዋል። የት ነው የምትሰዋው? ብለኝ ማከድም እሺ በለኝ። ካበራ ሱቅ አጠገብ የቀበርኩት ወርቅ አለ። እሱ ወርቅ? አዎ፣ ለባለቤቴ ድህነታችን አይደል እንዲያዘመት ነው። እዚህ የምታሰቀው ድህነትን ያዘመተ ማለት ነው። ሀገር ለምን እንደዘመትክ ማላቅ ነው እንደሚመስልህ። ምን አባታቃል? ያ ፀጉሩ የገባው ልጅ አንተ አይደል እንዴ? ከያቺ አስካሉ የወለደችው ሹምዬ አንተ አይደል? ቢሆንስ ሹምዬ ልጅ አይደለም እንዴ? ማላቅ ነው። አወራች ልጅ አይደል? አወራች ይታወቅ ነው። ከዚህ በህይወት እንድትወጣ ለልገለው ነው ሲጀመር። ምን ልጅ ማስወለድ ነውር ነው እንዴ? ነውር አይደለም። አሁን 2 ልጅ አለ። ምን ችግር አለ? ቃሌ ነው ነው ድሪል የሚሰማ ልጅ ሊጠብስ ድሪል ጋንሾት ታጋቢ ጓደኞቼንም ሃይ ሃይ ምናምን ማለት ድሪል ይባላል። እና ለምን ትገፈትሩ ያለሽ? ሴቶች ድሪል ይሰማሉ እንደዚህ ጀመር። እኔ አይመስለኝም ሴቶች ድሪል ሲሰሙ ምናምን አይቼ ማለት እኛ ጋር ማለት ቲክቶክ ላይ አለ። ያማል እንደ አንተ ጅል ነህ እንዴ? ወይኔ ጣለው ወይ ገደለው ልጅ አጭር መሆን ለዚህ ጥሩ አይደለም። ታውቃላችሁ ምንድን ነው? አንተ አቤት። አንተ ጋድሚ አህያ ተነስ፣ ምግብ ብላ። መጣሁ መልስም ማሰጠኝ ማለት እሺ መጣሁ። እንዴት ነው የጮክብኝ? እሺ አልኩ አይደል እንዴ? ለምን የምትጮሂው? ምን ትጮሂብኛለሽ? ና ምታኛ። ምን ተናገረሽ? ሰው ማዘር እንዴ? ትንሽ ከቆየማ ትደበድበኛለህ አንተ። ቆይ ለፖሊስ ልደውይ ነው? ኧረ ድረሱልኝ እባካችሁ። መሞቴ ነው ማለት ማዘር እንጂ ምን ነው ደረስኩ። ኧረ እንኳን መጣችሁልኝ። ሞቼ ነበር እኮ ዛሬ። ምን አረገሽ? ነበር የገዛ ልጄ። ጉድ ይኸውላችሁ ከመሞቴ በፊት እንኳን አይኔን እንድታዩትና በምን ብሞት እንኳን በምንድን ነው የሞትኩት? እኔ ከዚህ ሌላ የምሞትበት ምክንያት ኢትዮ ማዘር ብቻ ነው ያላችሁ። ውጭ እኮ ሲያዩት እኮ ሌላ ልጅ እኮ ነው የሚመስለው። መጨረሻ ምን ይደረጋል ታዲያ? እንግዲህ እንደዚህ አይነት ልጅ ወይ ልንገራችሁ ምን እንዳደረገ። ይኸው እኔ ሁልጊዜ እሱና ምግብ ብላ አታምሽ፣ የትወጣ የትገባ እንኳን ልለው አታምሽ ነበር። ቅድም መኝታ ቤት ገብቼ ጋደም ብሏል። እባክህ ተነስ ምግብ ብላ እዬ እንዲህ በትትል ወጣ። ለምን ይዋሻሉ ማዘር እንዴ? እኔ ግን ይሄ ይገባኛል። እያለቀሰ ምን አገባሽ ብሎ የአልጋውን ብረት እንዳለ ነቃቅሎ በላይ እንዳለ ጨርሰው አልጋው እንዳለ ተሰባብሮ ላይ ወገብ በዚህ በኩል ወገብ እንዳለ። አረ ማዘር አርጅተዋል። እንደዚህ አይዋሹ እንዴ? ከዛ ሩጫም ልጭ ስወጣ በሩን ዘጋብኝና ይኸው ቴሌቪዥኑ ብድግ አድርጎ በቴሌቪዥኑ ላይ ሲል እንደገና ቀምቼ እንደምን ብያት አለፍኩት። እንደገና በዚህ ጋር ሲያልፍ በዚህ በጀበናው እንዲህ የሚወረው ቅልብ አድርጌ አስኩታ ገለ። እንደዚህ ነው ማዘርማ የለም አልተረፍኩም። እንዲህ መሆኑን መቻው ቀንኛ አሁን ከመደወሌ በፊት ለእናንተ ሆስፒታል ሂጅ አልትራሳውንድ እና ራስ ታዩኝ። ምን ነሽ ነው ሲል ኧረ ማዘር እንዴ ይሄን ያህል ትብትን ነው ደብድቦኝ። እርሱን ነው ማለት የነበረባችሁ። አዎ አልተረፍኩም። በጣም እኮ የሚገርም እኮ ነው። እና ይሄን ልጅ አልቻልኩትም። በሞት እንኳን በምንድን ነው የሞተችው የሚባል መታችሁ እንድታዩኝ የጠራችሁ እኔ አልቻልኩም። አዎ ኧረ ስንቱን ችለዋለች።
አይዞሽ እንግዲህ እኛም ምን እናደርጋለን መቼም አይዞሽ እግዚአብሔር ይጠብቅሽ እንሂድ አይደል ብትሄዱም ያው እሱ ነው የሚገለኝ እንድታቁት ኧረ ማዘርቴ እኛ አይተናል እንዴ እንደዚህ ይባላል እንዴ እንደዚህ አይነት ማዘር ኢትዮጵያ ውስጥ አንዳንድ ቦታ ነው እንጂ ብዙ ቦታ አይገኝም እንዴ ገሎኝ ነበር አንድ ጊዜ ነው የጠራችው እንዳየነው ሰይጣንን ሸውዶ እንዳትታለልለት እሺ ሰይጣንን ለመሸወድ ትንሽ ከሰይጣን ከፍ ማለት አለባት አይ እኔ ዝም እንደ ሐሳብ ዝም ሰይጣን አውቆ ማብራት ቢያጠፋብሽ ሻማ ቤትሽ ውስጥ ባይገኝ የስልክሽ ባትሪ አልቆ ቢሆንስ ሰይጣን ብዙ አይነት ዘዴ ያለው ወላችን ላይ አሁን ሰይጣንን ሸወድኩት ምናምን ብለሽ እንዳትይ እናቴ ሰላም ነው አባቴ ገርል ፍሬንድ አለውና እናስ ቀደም እዛ ጋር ሾፍኩና ጀዋልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማየ እንዴት ነው ነገሩ ገርል ፍሬንድ አለው እሱ አይናገርም እንዴ አንተ ምንድነው አይ በጣም ተመቸኝ አለባበስ ነው ጸዴ ነው እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳም ካልበላንም አንተ ዝበላ ግማታ ማንተ ልትለው ነበር ልትል አላስወራህም እኮ ለምን ያን ተገናኝተን ስልክ ስጠኝና ለምን አናወራ ወይ ማየ ስልኩ ተሰብሮ አማር እንዴ እከካ ጠም ድንፋታ ተለበብኝ አትምሽት ቡልሽት ራስ አፈር ያትጋይ ይጣም ምን ይስርሉ አሁን ለእኔን ለምን አላናገረችኝም ምናምን ብሎ እኮ ቀንቶ ነው ማለት ነው ይሰው ለወፍራሟ ጀለሳችሁ ላኩላት ኦኬ ይህ ማሽን ደግሞ ውፍረት መቀነስ ለመፈልጉ ሰዎች እና ይህ ማሽን በመጀመሪያ እንደዚህ ጭንቅላታችሁ ላይ ተገጥሙታላችሁ ከዛ በዚህ መልኩ ትቆልፉና ታስሩታላችሁ ከዛ የምትፈልጉትን ያክል ትበላላችሁ በልታችሁ ስትጠግቡ ትዘጉታላችሁ ከዛ ቀጥ ያለ ቦታ ላይ ትተኛላችሁ ከአንድ ወር በኋላ ራሱ እንደዚህ ከፍትላችኋል ውፍረታችሁን በምታዩት መልኩ ቀንሶ ታገኙታላችሁ ይሄ ራስን ማጥፋት ነው እንጂ እንደዚህ ነው ማሽን አለ እንዴ የለም እንዴ ሰሩት እኮ ኤአይ መስለኝም ይሄ ነገር ሰሩት እንዴ ስፖርት እያለ አትክልት መመገብ እያለ ራስን ማጥፋት ታሪክ ጥሩ ነገር አይመስለኝም ይሄ ሁሉ ቦርጭ ምን ጉድ ነው ያላችሁት? ይሄ ጃማ ቀላል እንዳይመስላችሁ፣ ለኛ ግን ምንም አያስጨንቀን። መፍትሄዎቻችን ላይ ነው። የጀግሪስ ሼፕ እንደዚህ አስማት እስከሚመስላችሁ ድረስ ነው ፋም ያደርጋል። እዩት እንዴት እንደሚያደርግ። የፊት ቦርጭ የለ፣ የጎን ፍረት የለ፣ በአንድ ጊዜ ሽንቅጥ ነው የሚያደርገው። ስለምቾቱ ደግሞ አናውራ። እግር ላይ ብትሉ ወገብ ላይ አትታለል አመር ይሄንንም ከታችሁ መጠቀም ትችላላችሁ። እንግዲህ የኛን ማየት ከበቂ በላይ ነው አይደል እንዴ? እስኪ መስክሩ። እንደዚህ ፏ ብለን አምሮብናል። ቦርጭ ምርር ያደረጋችሁ ሴቶች በብዛት ስለገባላችሁ መደወል ብቻ ነው የሚጠበቅባችሁ። እዲን ምን ማለት ነው? ይኸውላችሁ እኔ ከዚህ በኋላ መንገድ ላይ ሽቅጥቅጥ ብሎ 8 ቁጥር መስሎ የሚሄዱ ሴቶችን አላምናቸውም። ከዚህ በቃኝ አላምናቸውም። ለካ ይሄ ነገር ከመጣ ጀምሮ ነው እኔ 8 ቁጥር ሴቶችን ማየት የጀመርኩት። ይሄ ነገር ዛሬ አይደለም የገባው፣ በጣም የቆየ ዕቃ ነው፣ እርግጠኛ ነኝ። እዴ ጭራሽ ተጨማሪ ቂጥ ያፈወዱኝ እንግዲህ ሸገር ሲቲ ተኩሱ ማነህ ምን ማለት ነው? እንትን የቴሪ ዘፈን መቱት ነው የቴሪ እንደዚህ የሚባል አለ እንዴ? ምን ሹፌሩ የፈለገውን ማዘፈን ይችላል እንዴ?
እኔ እዚህ ጋር ካወራሁ ከፖለቲካ ጋር ልታነካኩኝ ነው። ይሄን ቀልድ የሰራችሁ ማለት ነው። ይሄ ቀልድ አይደለም። ይሄ ብዙ ቁም ነገር ይዟል በውስጡ። እኔ አያገባኝም። ይሁን እኔ ምንም ማለት ነው። በጣም ነው የሚያምሩት እና አሪፍ ነው እና በተለይ እኔ ልጁን በጣም ነው የወደድኩት። በጣም ቆንጅዬ ነው። ከአይን ያውጣ ይመር ምንም አይጣፍጥም። አልወደድኩትም። ጨው የለው ጨረሱ እኮ ዘይት የለው ምን የለው። ይሄ ዘፈን ለኔ ደረት ነው። ረቀድ አበቃል አዳሚ ያበቃል። እቺ ሲስተሮች ኢትዮጵያ ውስጥም ይሄን ያህል ቦዲ ቢልደር ነው። ይሄን ያህል ቦዲ ቢልድ ያደርጋሉ ማለት ነው። ጭራሽ የለም እኮ የለም። ደረት የወንድ ይመስላል። እኔ ብተ በ2050 ስለ ማርያም ስለ መድኃኒዓለም እያያችሁ አትለፉኝ። ስለ ማርያም እየተሰራች ይቅርታ የኔ ወንድም ካሽ አንቀበልም። ኦኬ ቴሌብር አማራጭ አላችሁ ማለት ነው። ትራንስፌር ይደረግ ከንግድ ባንክ ጋር ብቻ ነው ኮላብ አድርገን የምንሰራው እና እስካን ነው የምንጠቀመው። እስካን አይደለም። አይ ኪዜ የማያሳየን የለም። መቼም ሪሲት አለኝ። ደረጃ መሯ ግብር ከፋይ ደግሞ ናቸው። ሪሲት አለን። በግል ላድርግ ወይስ በድርጅት? በግል ይሁንልኝ እንጂ ገባልሽ? ገብቷል የኔ አባት። እና ደግሞ የ6 ወር ኩፖን አለ። እሱ መግዛት ከፈለክ ይቅርብኝ እሱ እንኳን ኦኬ እሺ። ቆይ ማለት ለምን አይደል እንዴ? የኔ ቤት እኮ ነው። ማርያም ታኑርልን ከጆታ ይጡ አብሬስትልን እንግዲህ ይመቻችሁ። በ50 የኔ ቤቴ ትራንስፌር ይጠቀማል ምናምን ለማለት ነው። ደግሞ ንግድ ፍቃድ አለው እና አገሩ ሙሉ የኔ ቤት ሆነ በለኛ። ይቅርታ አድርጊልኝ። ዛሬን ይቅርታ አይደለ እንደምልሽ አንዳንቺ ችሎ የሚያኖር ሰው የለም። ምንድነው ያማል እንዴ? ልሸኝሽማ ወይ እቺ ልጅ አሁን ለልጁ ክፉ አስባ ነው ከልጅ ሰው ጋር ያነካካቸው፣ ግን ጥሩ ሆነለት። ይሄ ቁም ነገር አለ። ይሄ ነገር ቀዶ ጥገናውን ጨረስከው እንዴ? አይ ከሁዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያረኩኝ ምናምን ነገር ምንም እንትን እያለችኝ እየነገረችኝ ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቀደድ በፊት እንዴ? ከዩቲዩብ እያየነው ለሰው ታከመ ከተቀደደ በኋላ አንዴ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ ምንድን ነው? ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምን መቅደድ ተማርኩት። ይሄን ነው የት ነው የተማርከው? ዩቲዩብ ላይ ዶክተር ናንተ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው በመድኃኒት የሚጠፋ ነገር ነው እንደቀዶ ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድጸጸት አታርገኝ፣ እንድጸጸት። እሺ መልሰህ እንደፈለግህ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው? እና ለዚህ ዶክተር አለ እንዴ? በገምችም አልቀደውም። እያየሁኝ ምንድን ነው ያልከኝ? ሰፈር ከምንቀመጥ ሰፈር ከምንቀመጥ መስፋት አልችልም። መስፋት አልችልም። የሆነ ሊስትሮ ጠራ ዶክተር ነህ? ምንድን ነው ራስህን ነጻ ልታወጣ ነው? በቃ እኔ በምችለው እችላለሁ ነው። ካልቻልኩኝ አልችልም። ሰውዬው እሺ ምን ይላል እሱ? እንዴ እንደዚህ ዶክተር አለ እንዳትሉኝ ኢትዮጵያ ውስጥ። እኔ እንደዚህ ዶክተር አለ ኮመንት ላይ የምልዘው ካለ ሆስፒታል አልሄድም። ዳግም ሆስፒታል አልሄድም። በባህላዊ መድኃኒት እሞክራለሁ። እንዴ እንደዚህ ዶክተር ካለ ማለት ነው።
ወይኔ ሲሳይ ነው። ሲሳይ የቱ ጋር ነሽ? ሲሳይ እንዴ ብሻ ሲሳይ ምን አስበው ይወጋል በእንጨት አሉ። ጭራሽ ፈገግታ ሰባዛለህ። ላይ ላይ ትጸዳዳለህ። እኔ ማውቀው ነገር የለም። ማን ነው እንደዚህ ያለ? ላይ ላይ ጠብ ሲል ያየ የላይ ሰፈር ልጅ ነው ሲሳይ ነው ብሎ የነገረኝ። ያለ መግባባት ተፈጥሮ እኮ ነው። በረከት ነው ሊል ፈልገው ነው እንዴ? ሶሪ በላት ሶሪ። እኔ መች ገባኝ በእናትህ ገብቼ ለበረከት ልፈልገው ነው። ወይኔ በረከት ታገኘው። ይመቻቸው ይሁን። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ያው ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ሪአክት ሳደርግ ትንሽ ኤነርጂ ካነሰባችሁ እንግዲህ እኔ ጀማሪ ነኝ ገና ይሄ የሙከራ ስርጭት ስለሆነ እንግዲህ ቪዲዮን እስከዚህ ድረስ ካያችሁ አይቀር ላይክ ሰብስክራይብ እያደረጋችሁ ቤተሰብ ነው። አዲስ ጀማሪ ነኝ፣ ሰፖርት አድርጉኝ። ስሜ መሳይ ይባላል። በዩቲዩብ ስሜ ደግሞ ሞሳ ሪያክሽን ይባላል። ፒስ